ፊልሙ የሚጀምረው የአዲስ ፖሊስ ተማሪዎች የአቀባበል ስነ ስርዓትን በማሳየት ነው። ስነ ስርዓቱ እንደተጠናቀቀ ዩኒቨርሲቲው ጸጉራቸውን እንዲቆረጡ ስለሚያስገድድ ቤተሰቦቻቸውን ተሰናብተው ወደ አዳራሹ ጸጉራቸውን ለመቆረጥ እንዲሄዱ ይነገራቸዋል። ኪጁን የተባለውን ተማሪ እናቱ የበላይ አለቆቹን እንዲታዘዝ፣ ምግብ በደንብ እንዲበላና ስልጠናው ከአቅሙ በላይ ከሆነ በፈለገ ሰዓት ወደ ቤት እንዲመለስ ትነግረውና ተቃቅፈው ይለያያሉ። አጠገባቸው የነበረው የተማሪ ሂዮል አባት ኪጁንና እናቱ ሲተቃቀፉ ሲያይ እኛም እንተቃቀፍ ሲል ልጁን ይጠይቀዋል። ሂዮል ምንም ሳይለው አንገቱን ነቅንቆ ይሄዳል። ጸጉር ለመቆረጥ የኪጁን ተራ ሲደርስ ቆራጩን የጎን ጸጉሩ ቀስ ብሎ ስለሚያድግ በጣም አሳጥሮ እንዳይቆርጠው ይጠይቀዋል። ጸጉር ቆራጩም ምንም ሳይመልስለት ሙሉ ጸጉሩን ይቆርጥበታል። የሂዮል ተራ ደርሶ ጸጉር መቁረጫው ወደሱ ሲጠጋ ጸጉር መቁረጫው ግን ተጸድቷል ብሎ ጸጉር ቆራጩን ይጠይቀዋል። ጸጉር ቆራጩ ምንም ሳይለው ጸጉሩን መቁረጥ ይጀምራል። ከዚያም ተማሪዎቹ ተሰብስበው ለ2 ዓመት ስልጠናውን እንደሚወስዱና አሁን ወደ ተመደቡባቸው ዶርም ክፍሎች እንዲሄዱ ይነገራቸዋል። ክፍላቸው ውስጥም ከተማሪዎቹ አንዱ የሆነው ጂሆ አባቱ እዚህ ዩኒቨርሲቲ ተምሮ እንደነበር፣ ስለ ስነ ስርዓትና ፍትህ ከአባቱ ብዙ እንደተማረና እንደ አባቱ መሆን ስለሚፈልግ ወደዚህ እንደመጣ ይነግራቸዋል። ከዚያም ወደ ኪጁን ዞሮ አንተስ ለምን ወደዚህ መጣ ብሎ ሲጠይቀው ኪጁን ግልጽ የሆነ ምክንያት ስላልነበረው ምን ብሎ መመለስ እንዳለበት ግራ ይገባዋል። ጂሆም ይሄን ሲያይ እንዴ ዝም ብለህ ለመቀለድ ነው እንዴ መጣኸው ብሎ ይቀልዳል። በዚያው ሰዓት ደውል ተደውሎ ሁሉም ተማሪዎች ዩኒፎርም ለብሰው ወደ ዋናው ሜዳ በ10 ደቂቃ ውስጥ እንዲመጡና አንድም ደቂቃ ያረፈደ ተማሪ ቅጣት እንደሚጠብቀው ያስጠነቅቋቸዋል። ሁሉም ተማሪዎች በፍርሃት ወደ ሜዳው ያመራሉ። እንደደረሱም በጠራራ ፀሐይ ስልጠናቸውን ይጀምራሉ። ልምምዱ ላይም ኪጁን ከሌሎች አንጻር በጣም እየተቸገረ እንዳለ በግልጽ ይታይ ነበር። ነገር ግን ተስፋ ሳይቆርጥ የታዘዘውን ታግሎ ይጨርሳል። ልምምዱን ጨርሰው እየበሉ እያለም ኪጁን ከሂዮል ፊት ለፊት ተቀምጦ ስጋውን እንዳልበላ ሲያይ አትበላውም እንዴ ይለዋል። ሂዮልም አልበላም፣ ጤናማ ያልሆኑ ብዙ ንጥረ ነገሮች አሉት በማለት ይመልስለታል። ይህን ሲሰማ ኪጁን ስጋውን ከሂዮል ሰሃን ላይ አንስቶ መብላት ይጀምራል። ሂዮልም እነዚህ ንጥረ ነገሮች ለጤና ምን ያህል አደገኛ እንደሆኑ ሊነግረው ቢሞክርም ኪጁን ግን ዝም ብሎ መብላቱን ይቀጥላል። ሂዮል በዚህ ተበሳጭቶ ጠረጴዛውን ለቆ ይሄዳል። ከቁርስ በኋላ ስለመጨረሻው መግቢያ ፈተና ለተማሪዎቹ ይነገራቸዋል። ፈተናውም የተራራ ሩጫ ነበረ። ወደ ዩኒቨርሲቲው በይፋ ለመግባት ተራራ ወጥተው በ1 ሰዓት ውስጥ ተመልሰው መውረድ እንዳለባቸውና በ1 ሰዓት ውስጥ ያልተመለሰ ተማሪ ወደ ዩኒቨርሲቲው መግባት እንደማይችል አሰልጣኙ ይነግራቸዋል። ፈተናው እንደተጀመረም ሁሉም ተማሪ መሮጥ ይጀምራል። በመንገድ ላይ ሂዮል አደናቅፎት ወድቆ እግሩ ይጎዳል። አጠገቡ የነበሩትን ተማሪዎች እርዳታ ቢጠይቅም ሁሉም ቆም ብለው እንኳን ሳይሰሙት መሮጣቸውን ይቀጥላሉ። ኪጁን ሂዮል ጋር ሲደርስም እንዲረዳው ይጠይቀዋል። ኪጁን ለመርዳት ሲያመነታ ሂዮል አይቶት ቅድም ስጋውን እንደበላ አስታውሶ አባቱ ታዋቂ ስጋ ነጋዴ እንደሆነና ከረዳው የፈለገውን የስጋ አይነት እንደሚጋብዘው ይነግረዋል። ኪጁን ሊረዳው ተስማምቶ ጀርባዬ ላይ ውጣ ይለዋል። መጀመሪያ ላይ ከብዶት ቢወድቅም እንደምንም ብሎ አዝሎት እስከ ዋናው መንገድ ድረስ ያደርሰዋል። ሲደርሱ ግን ሰዓቱ አልቆ ሁሉም ተማሪ ደርሶ ይጠብቋቸዋል። ፈታኛቸውም ለምን ቆያችሁ ስትላቸው ሂዮል እየሮጠ እያለ ወድቆ እግሩ እንደተጎዳና ኪጁን በጀርባው አዝሎት እንደመጣ ይነግሯታል። ፈታኟ ወደ ሌሎቹ ተማሪዎች ዞራ ኪጁን ሲረዳው ያየ ሰው አለ ወይ በማለት ትጠይቃለች። ሁሉም ተማሪዎች እጃቸውን ያወጣሉ። ሲወድቅስ አይቶት ዝም ብሎ ያለፈ ሰው አለ ስትል ሁሉም ተማሪ ዝም በማለት አንገታቸውን ይደፋሉ። ፈታኟ በጣም ተበሳጭታ እንዴት ፖሊስ ለመሆን እየተማራችሁ አንዳችሁም ሰውን ለመርዳት ፍቃደኛ አልሆናችሁም በማለት ከኪጁንና ሂዮል በስተቀር ሌሎቹን ተማሪዎች ተራራውን ድጋሚ እንዲወጡ ታስደርጋቸዋለች።
ለኪጁንና ሂዮልም በይፋ የዩኒቨርሲቲው ተማሪዎች እንደሆኑ ትነግራቸዋለች። ደውሉ ተማሪዎቹን ከእንቅልፋቸው ከቀሰቀሳቸው በኋላ ዩኒፎርማቸውን ለብሰው ወደ ፕሮፌሰር ያንግ ክፍል ይሄዳሉ። እዛም በአዋቂና ከ13 ዓመት በታች ባሉ ህፃናት ላይ እየጨመረ ስለመጣው የጠለፋ ወንጀል ይማራሉ። ከክፍሉ ወጥተው ልብስ እየቀየሩ እያለ ኪጁን ሂዮልን በኋላ ጌም ለመጫወት ወደ ኢንተርኔት ካፌ እንሂድ ይለዋል። ይህን እየሰማ የነበረው ሌላኛው ተማሪ ጂሆ አዲስ ፍቅረኛ እንዳገኘ ነግሯቸው ፎቶዋን ያሳያቸዋል። እነሱም የት ነው ያገኘሃት ብለው ይጠይቁታል። ጂሆ ግን ለመናገር ፈቃደኛ አልሆነም። እነሱም በኋላ እናወጣጣዋለን ብለው ይሄዳሉ። ከሰዓት በኋላ የማርሻል አርት እየተማሩ ኪጁን ከጂሆ ጋር ሲለማመድ አጋጣሚውን ተጠቅሞ የጂሆን ክንድ በመጠምለል ፍቅረኛህን የት ነው ያገኘሃት በማለት ይጫነዋል። ጂሆም ጫናው ሲበዛበት እጅ ሰጥቶ ኦክታጎን ተብሎ የሚጠራ ክለብ ውስጥ እንደተዋወቃት ይነግረዋል። ከክፍሉ ሲወጡ ኪጁን ስለ ክለቡ ለሂዮል ይነግረዋል። ምሽት ላይም ኪጁንና ሂዮል ለመዝናናት ታስበው ወደ ክለቡ ያመራሉ። ክለቡ ውስጥም ሁለቱም ከሴቶች ጋር ሊደንሱም ሆነ ሊያወሩ ቢሞክሩም ሴቶቹ ችላ ይሏቸዋል። ኪጁን ከአንዲት ሴት ጋር እያወራ ምን እንደሚሰራ ስትጠይቀው ፖሊስ ለመሆን እየተማረ እንደሆነ ሲነግራት ለምን ከድህነት የማያወጣህን ስራ መረጥክ ብለው ጥላው ትሄዳለች። ከዛ በኋላ ሁለቱም ተስፋ ቆርጠው ከክለቡ ወጥተው ወደ አንድ ምግብ ቤት ያመራሉ። ምግብ ቤት ውስጥ ትንሽ ሲያወሩ ከቆዩ በኋላ ወደ ኢንተርኔት ካፌ እንሂድ ብለው ይወጣሉ። መንገድ ላይ ስልክ እያወራች እየሄደች ያለች ሴት አይተው ሁለቱም ስለወደዷት ማን ቀድሞ ሄዶ ያዋራት እያሉ እየተጨቃጨቁ እያለ በድንገት አንድ መኪና ከልጅቷ አጠገብ ቆሞ ከውስጡም ወንዶች ወጥተው አፍነው ወደ መኪናው ሲያስገቧት ያያሉ። ደንግጠው መኪናውን በሩጫ ለመከተል ቢሞክሩም ሊደርሱበት አልቻሉም። ተስፋ ቆርጠው ለፖሊስ ደውለው ያዩትን ነገር እንዲሁም የመኪናውን የታርጋ ቁጥር ይናገራሉ። በዚህ መሃል የታገተችው ልጅ መኪና ውስጥ እራሷን ከሳተችበት ስትነቃ በስልክ እሷን ስለመሸጥ ሲያወሩ ትሰማለች። በሌላ በኩል ኪጁንና ሂዮል ልጅቷ ስትታገት የጣለችውን ምግብ አግኝተው እዛ አካባቢ እሱን ምግብ የሚሸጡ ሰዎችን እየዞሩ ልጅቷን የሚያውቋት ከሆነ ይጠይቃሉ። አብዛኞቹ ሻጮች ልጅቷን አይተዋት እንደማያውቁ ይነግሯቸዋል። በመጨረሻም አንድ ሱቅ ውስጥ ሻጯ ልጅቷ ደንበኛዋ እንደሆነችና የት እንደምትሰራ ትነግራቸዋለች። ስራ ቦታዋ ሲደርሱ ቦታው ቡና ቤት እንደሆነ ያያሉ። ውስጥም አንድ ሰራተኛ አግኝተው ስለ ልጅቷ ሲጠይቋትም ስሟ ዩንጃንግ ሲሆን 17 ዓመቷ እንደሆነና ከቤተሰቦቿ ቤት አምልጣ እዚህ እንደምትሰራ ትነግራቸዋለች። ኪጁንና ሂዮል የምትኖርበትን አድራሻ ጠይቀው ወደዛ ያቀናሉ። ቤቷም ሲደርሱ ጉንያንግ የተባለ ሰው በሩን በትንሹ ከፍቶ ማናችሁ ሲላቸው ከፖሊስ ዩኒቨርሲቲ እንደሆኑና ዩንጃንግ ስትታገት አይተው እንደመጡ ሲነግሩት እሺ በሩን ልክፈትላችሁ በማለት በሩን መልሶ ዘግቶ ይቆልፈውና በመስኮት ያመልጣል። በሩንም ሌላ ሴት ስትከፍትላቸው ወደ ውስጥ በመግባት ሲፈልጉት ልጅቷ በመስኮቱ እንዳመለጠ ትነግራቸዋለች። እነሱም ተለያይተው አካባቢው ላይ ሲፈልጉት መኪና ማቆሚያ ውስጥ ሂዮል ያገኘዋል። ዩንያንግም ሂዮልን በቢላው ሊያጠቃው ይሞክራል። ሂዮል በተማረው መሰረት መቶት መሬት ላይ ይጥለዋል። ኪጁን ሲደርስም በኩራት ራሱን እንዴት እንደተከላከለ ይነግረዋል። የዩንያንግን እጅ ካሰሩ በኋላ ስልኩን ወስደው ሲከፍቱት ቤተሰብ የሌላቸውን ልጆች ጉንሆ ለሚባል ሰው እንደሚሸጥ ያውቃሉ። ዩንያንግን ጉንሆ የተባለውን ሰው የት ሊያገኙት እንደሚችሉ ሲጠይቁት ድሪምዶንግ የተባለ ምግብ ቤት ውስጥ ሊያገኙት እንደሚችሉ በፍርሃት ይነግራቸዋል። ኪጁንና ሂዮል ታክሲ ይዘው ወደ ምግብ ቤቱ ያመራሉ። ምግብ ቤት ውስጥ አስተናጋጁ ሜኒውን ከሰጣቸው በኋላ ምግብ ቤቱ ከሌሊቱ 7 ሰዓት ላይ እንደሚዘጋ ነግሯቸው ይሄዳል። አጠገባቸው በርካታ ወንዶች ካርታ እየተጫወቱ ነበር። የዩንያንግን ስልክ አብርተው ጉንሆ ለተባለው ሰው ሲደውሉ አጠገባቸው ያለው ካርታ እየተጫወቱ ያለበት ጠረጴዛ ላይ ስልኩ ይጠራል። ወዲያው ደንግጠው ስልኩን ይዘጉታል።
ጉንሆ መልሶ በተደወለለት ስልክ ሲደውል ስልኩ ይጠራና የወንዶችን ትኩረት ይስባል። ወንዶቹም ወደ እነሱ ጠረጴዛ በመምጣት የዩንያንግን ስልክ ከየት እንዳገኙትና ለምን ወደ ጉንሆ እንደደወሉ ይጠይቋቸዋል። እነሱም ዝም ሲሉ ነገሩ ወደ ጸብ ይቀየራል። ተደባድበው እነ ኪጁን ያሸንፉና ጉንሆን ግን ስለ ልጆቹ ይጠይቁታል። መጀመሪያ ላይ ምንም አልናገርም ቢልም ኪጁን ቢላ አንስቶ ሲያስፈራራው ሴቶቹ ወዳሉበት ህንፃ ይወስዳቸዋል። ህንፃው ውስጥም ብዙ ሴቶች ተቆልፎባቸው እርዱን የሚል ጩኸት ይሰማሉ። ጉንሆን ሴቶቹን ምን ሊያደርጉ እንዳገቷቸው ሲጠይቁትም መድኃኒት ወቅተው የሴቶችን እንቁላል ከማህፀናቸው እያወጡ እንደሚሰጡት ይነግራቸዋል። አንዱ ክፍል ውስጥም በጣም የተጎዳችና ራሷን የሳተች ልጅ አግኝተው ወደ ሆስፒታል ሊወስዷት ሲወጡ ከብዙ ወንበዴዎች ጋር ይጋጠማሉ። ራሳቸውን ሊከላከሉ ቢሞክሩም የቡድኑ መሪ ያንግቹ በጣም ይደበድባቸውና ራሳቸውን ስተው ይወድቃሉ። ሲነቁ ሁለቱም እጃቸው ወደ ላይ ታስሮ ተንጠልጥለው ራሳቸውን ያገኛሉ። ኪጁን እግሩን ወደ ላይ አድርጎ በመገልበጥ የታሰረበትን ገመድ ከፈታ በኋላ የሂዮልንም ገመድ ፈቶ ቀስ ብለው ለማምለጥ ይሞክራሉ። የተኙትን ወንበዴዎች እያለፉ እያለ የኪጁን የእጅ ሰዓት ይጮህና የተኙትን አጋቾች ይቀሰቅሳል። ኪጁንና ሂዮል በድንጋጤ ቦታውን ለቀው መሮጥ ይጀምራሉ። ልክ ሊይዟቸው ሲሉ ፖሊስ ጣቢያ አግኝተው ወደዛ ሮጠው ይገባሉ። ወንበዴዎቹም ፖሊስ ጣቢያውን ሲያዩ ትተዋቸው ይመለሳሉ። ኪጁንና ሂዮል ላገኙት ፖሊስ ሁሉንም ነገር ይነግሩታል። ፖሊሱም መታወቂያ ሲጠይቃቸው መታወቂያና ስልካቸው ወንበዴዎቹ እንደወሰዱባቸው ሲነግሩት መታወቂያ ሳያይ ምንም ማድረግ እንደማይችል ይነግራቸዋል። በንዴት ፖሊሱ ላይ ሲጮሁ ፖሊሱም በንዴት ኤሌክትሪክ ሲተኩስባቸው ሁለቱም ራሳቸውን ስተው ይወድቃሉ። በማግስቱ ፖሊሶቹን ለፕሮፌሰር ያንግ እንዲደውልላቸው ጠይቀው መጥቶ መታወቂያውን በማሳየት ከፖሊስ ጣቢያ ያስወጣቸዋል። ከጣቢያው እንደወጡ ስለታገቱት ሴቶች ሲነግሩት ወደ ህንፃው ይሄዳሉ። እዛ ግን ማንም አልነበረም። ፕሮፌሰር ያንግም ጉዳዩን ለክልል ፖሊስ ምርመራ ክፍል እንደሚያመለክት ይነግራቸዋል። እነሱም ራሳችንን ፈልጋቸው ሲሉት ጉዳዩን ለፖሊሶች ቢተውት እንደሚሻል ይነግራቸዋል። ወደ ዶርም ሲመለሱም ጓደኛቸው ጂዮ ሰውነታቸው በልዞ ሲያይ ምን ተፈጥሮ ነው ብሎ ይጠይቃቸዋል። የተፈጠረውን ሁሉንም ነገር ከነገሩት በኋላ አባቱ ፖሊስ ስለሆነ ሲሲቲቪ ካሜራ መቆጣጠሪያ ቦታ ውስጥ የሚሰራ የሚያውቀው ሰው ካለ ይጠይቁታል። ጂሆም የመግቢያ ፈተናውን የፈተነቻቸው ፖሊስ ሜዱሳ እዛ እንደምትሰራ ነግሮ ስልኳን ይሰጣቸዋል። ኪጁን ለሜዱሳ ደውሎ ጓደኛውን መኪና ገጭቶት እንዳመለጠና የመኪናውን ታርጋ ስለያዘው በታርጋ ቁጥሩ የመኪናውን ባለቤት እንድትፈልግለት ይጠይቃታል። እሷም ይህን መረጃ ለማግኘት እያንዳንዱን ካሜራ መታየት ስላለበት በጣም ብዙ ቀናት ሊወስድ እንደሚችል ትነግረዋለች። ኪጁንም በጣም አስፈላጊ ነው ብሎ ሲለምናት እሺ ሰዓቱን ቦታውንና የመኪናውን ታርጋ እንዲልኩላት ትጠይቀዋለች። መረጃውን ነግሯት አመስግኗት ስልኩን ይዘጋዋል። ከጥቂት ቀናት በኋላ ሜዱሳ መኪናው አሁን ያለበትን ቦታና ባለቤቱም የፈርቲላይዜሽን ክሊኒክ እንደሆነ ትነግራቸዋለች። ይህን ካወቁ በኋላ እቅድ ማውጣት ይጀምራሉ። ፕሮፌሰር ያንግ የላካቸውን ማስመስለው ለእቅዳቸው የሚያስፈልጋቸውን መሳሪያዎች ከፖሊስ ትምህርት ቤት ይወስዳሉ። ኢንተርኔት ላይም የክሊኒኩን የሥራ ሰዓቶች በማየት ቀድመው ወደ ክሊኒኩ ያመራሉ። ጉንሆና ጓደኞቹ ሴቶቹን ወደ ቀዶ ጥገና ክፍል ከወሰዱ በኋላ መኪና ማቆሚያ ውስጥ ድምጽ ሰምተው ሲጠጉ ኪጁንና ሂዮልን አይተው መደባደብ ይጀምራሉ። ኪጁንና ሂዮል በቁጥር ቢበለጡም ተስፋ ሳይቆርጡ ሁሉንም በመጣል ወደ ህንፃው ገብተው የኦፕሬሽን ክፍሉን መፈለግ ይጀምራሉ። አንዲት የጽዳት ሰራተኛ አግኝተው ሲጠይቋት 8ኛ ፎቅ ላይ እንደሚገኝ ትነግራቸዋለች። በሊፍት ወደዛ ያመራሉ። ሊፍቱ እንደተከፈተ የአጋቾቹ መሪ ያንግቹን ኪጁንን በቦክስ ይመታዋል። ኪጁንም ጆሮውን ይዞ መሬት ላይ ይጥለውና ይረግጠዋል። ሁለቱ እየተደባደቡ እያለ ሂዮል በዱላ የያንግቹንን ጭንቅላት ይመታዋል። ኪጁንም አጋጣሚውን በመጠቀም መስታወት ላይ ይወረውረዋል። መስታወቱ ይሰበርና ያንግቹን ይወድቃል። ከወደቀበት ተነስቶ አሁንም ሊደበድባቸው ቢሞክርም አቅም አንሶት ስለነበር በኃይል መሬት ላይ ጥለውት በካቴና ያስሩትና ወደ ኦፕሬሽን ክፍሉ ይሄዳሉ።
ዩንጃንግ ኦፕሬሽን ልትደረግ ስትል ይደርሳሉ። ማደንዘዣው አድክሟት ስለነበረም ኪጁን በጀርባዋ አዝሏት ይዘዋት ይወጣሉ። ሌሎቹን ሴቶች ለማውጣት ለብቻቸው ስላልቻሉ ለፕሮፌሰር ያንግ ደውለው እርዳታ ይጠይቃሉ። ከጥቂት ደቂቃዎች በኋላ ፖሊሶች ደርሰው ሴቶቹን ወደ ሆስፒታል ይወስዷቸዋል። ኪጁንና ሂዮልም ባደረጉት ነገር ሰው ስለዳነ ቢመሰገኑም ከዩኒቨርሲቲው በመስረቃቸውና ለብቻቸው ነገሮችን በማድረጋቸው ዩኒቨርሲቲ ውስጥ 1 ዓመት እንዲደክሙ ይወሰናል። ፊልሙ የሚያበቃውም ከጥቂት ቀናት በኋላ ዩንጃንግ ወደ ዩኒቨርሲቲው በመሄድ ሕይወቷን ስላዳኑት አክፋ ስታመሰግናቸው በማሳየት ነው። እንደዚህ አይነት ተጨማሪ ቪዲዮዎችን ለማግኘት ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።